እኔ ነኝ በቃ አንተ የዲቃላ ልጅ ነህ። ዲቃላ ስለሆንክ ለዲቃላ ማለት ነው። ስለ እስልምና ምን ታውቃለህ አንተ? ክርስትናንም አትወክልም፣ እስልምናንም አትወክልም። ለምን ዲቃላ ነህ? ስትወለድ ራሱ በሽርሙጥና ነው የተወለድከው ማለት ነው። የሸርሙጣ በኮንዶም ያመለጥከን አንተ ዲቃላ እና መልስ ነው ይሄ አንተ ማለት ነው። በቃ ሸርሙጣ ነህ፣ የሸርሙጣ ልጅ። ከቴን መጀመሪያ እስኪ ከነብዩ ነው የተማርከው እንደዚህ ቀሪ ሳበኔ ነው ትሸታለህ በጣም ግማታም ነህ ማለት ነው። አይዟችሁ ምንድነው አንተ ከማመለኝ ማለት ነው። ነገ ትያዛለህ። ምላሴን የምታወራበትን ማለት አዲሱን አንብብ ለአንተ ማለት ነው። አዲሱን አንብብ የሸርሙጣ ልጅ ነህ። የዲቃላ የየውን ስጨርስ አዲሱን ታነባለህ። ማንም አያስወጣ። ስድቡን ስጨርስ ታነባለህ። ደነዝ አይገባም። ስለማይገባ አንተ ስለ አላህ የምታውቀው ነገር የለም። እኔ እዚህ ውስጥ ገብቶ ለአንተ ማለት ነው ስለ እስልምና የሚያስረዱ ሰዎች ራሱ የተሳሳቱ ናቸው። ለአንተ የሚያስረዱ እስልምና አያውቁልም። አንተ ግን የዲቃላ ልጅ ዲቃላ ነህ። ከአንተ ማወክልም ማለት ነው። ገብተሃል። ዲቃላ ምን አለ? እኔ ምሳሌ ዲቃላ አባት የሌለው ዝም ብሎ በስሜት የተወለደ ዲቃላ ስለሆንክ ለአንተ ማስረዳት አይጠበቅም። አንተ ሸርሙጣዊ ሴጣን እስልምናንም ክርስትናንም አትወክልም። ልንገርህ፣ ቀጥል። አሁን አዲስን አንብብ። ስለ እስልምና ሲጀመርም ስለ ክርስትናም ታውቃለህ ብዬ አልገባም። እንደ አዲስን አንብብ ታልከስ ሊከተሉ ይችላሉ። መልስ አይሆንም። ማስረዳት ለአንተ አይጠበቅም ማለት ነው። መልስ አይሆንም። ጭንቅላት ላላቸው ሰዎች መልስ አይሆንም። ጭንቅላት ለሌላቸው መልስ ይመስላል። ለእንደዚህ አይነት ሸርሙጣ ምን ልታስረዳ ነው የወጣው? ምንድነው? ነብዬን መስዬ ነው እንደ ነገር በአንድ ሌሊት 9 ሴት በአንድ ቀን 11 ሴቶች መገናኝ እንደዚህ አይነት ሰው ሴጣን ምሳሌ ሴጣን ነው አይደለ? አይ እኔ ነብዬን አይደለሁም ሸርሙጣ የምትለኝ። እኔ በአንድ ሌሊት 11 ሚስቶች ጋር አልፌ ብቻውን ወሲብ የሚያደርግ ነብዬ ነው። ሸርሙጣ ከተባለ እንግዲህ ነብዬ ነው የሚሆነው። ሁማናይዘር የተባለውም ነብዬ ነው። አልፈልግም አንተ ሴሰኛ ነህ የተባለውም ነብዬ ነው። እኔ የትኛዋን ሴት ጠይቄ አልፈልግም ሴሰኛ ነህ አለች? ማን ነው እኔን እስኪ አተራማሽ ያለኝ? እንደዛ የለም። ነብይ አተራማሽ ተብሏል። ነብይ ነው ታውለ ስፓርት ነው ያለው። ስለዚህ ሲነካማል ወድም ሰው እንጂ አንተ ታውታው አስብለን ነው ወይ አስብለን ነው። አንድ ጊዜ ይቀጣ ሶሪ አንደኛ ልጆች ተናገሩ ለነብይ እንደዛ አስነጓሪ ነገር ነው ወይ ማትረጋጋ ሙስሊም አራ ሶሪ ሲቀጥል ማለት ነው። እስኪ ያዙት የገባችሁ የምትሳደቡ ሰዎች ስርዓት ያዙ። የምትከራከሩ ከሆነ መልሱ በተገቢ መንገድ መልሱ ከሆነ ጥያቄው ላይ አተኩራችሁ ስራ ስሩ። መመለስ ማትችሉ ከሆነ ደግሞ አትግቡ፣ አትሰዳደቡ። ይሄ አንደኛ የእስልምናችን አመለካከታችን በባህሪ ደረጃ ከሁስነል ኹልቅ አኳያ ራሱ ይሄን አያስተምረንም። ስለዚህ ፕሊስ እየገባችሁ አትሳደቡ፣ እየገባችሁ ጸያፍ ንግግር አታድርጉ። ሌሎች ደግሞ ሰዎችም ወደ ጸያፍ ንግግር እንዲገቡ አትጋብዙ። ይሄ ልክ ነው ብዬ አላምንም እንደ እስልምናችን ማለት ነው። ሲቀጥል ጥያቄው ላይ አተኩራችሁ ስራ ስሩ። መልስ መመለስ ከቻላችሁ መልሱ። እኔ ትናንት ነበርኩኝ፣ አንድም ነገር መልስ የተሰጠበት ነገር የለም። አሁንም ዛሬ መጥቻለሁ። እየተከራከራችሁ ወስደ የዘለለ ሌላ ሚና የለውም። ስለዚህ የምትሰዳደቡ ከሆነ ቤታችሁ ተቀመጡ። በተገቢ መንገድ ሐዲሱን ተረድታችሁ ማታስቀምጡ ማትመልሱ ከሆነ ለምን ትመጣላችሁ? ለምን ነው እኛን ታሰድቡን? እናንተ ተሳድባችሁ ለምን እኛን ታሰድቡናላችሁ? ስለዚህ እኔ ልናገር ነው የገባው። ለማንኛውም ቴንኪው እፎይ ይሄን ፖይንት ነው የሚፈልገው ማለት እንዲሰደብ ከዛ ሙስሊሞች እንዲህ ናቸው ብሎ እንዲወራለን። ማንም አለካም። አንተ እንደገባ እኮ ነው የተሳደብከው። አዲስ አንበብ ነው ያልከው። እንደገባ ተሳድበው ወጣ። አንተ ላይ ነብያችን ከተሳደብ ይሳደባል። በአዲሱን አንብብ። አንተን ሳይሆን አንብቡ በል እንጂ ሆት አታደርጋቸው። መልስ ይመልሱ። አዎ ና ማንም አለካውም። ኖ አንብብ ነው ያልኩት። ደቡ ያደረክ ነው እዚህ ጋር አንተ አንብብሽ አንተ እኔን ተወኝና አንብብሽ አንተ አንብብሽ እኔን ተወኝ። ሰማዕቱ ብራና ሚላለ መጽሐፍ ቅዱስን ድቅቅ አድርጎ ሳላህ አባቴ በእናት ሐዲሱን ታነባለህ ወይ? መሐመድ ምናምን የሚል እያመጣ ፖለቲካ ሐዲሱን አንብብ። ሐዲሱን አንብብ ምናምን እያመጣ እዚህ ጋር ሙስሊም ሐዲሱን አንብብ እንዲህ ናቸው ምናምን እያመጣ ፖለቲካ ትስራ። አይ እንግዲህ ከትናንት ጀምሮ አይታችኋል። ኡስታዞቻቸውም እንደዚህ ናቸው፣ ተማሪዎቻቸውም እንደዚህ ናቸው። ምን አይነት መንፈስ ነው ግን?
እነኚህ ሰዎች ስለ ሃይማኖት ያውቃሉ? እውነት ሐዲሱን እስኪ ንገረን። ስለምንድን ነው 48 ላይ ተከፍቷል። ብዙ ቦታ አለ ሐዲሱ። በተቻላችሁ መጠን እስኪ ሃይማኖታዊ ቦታ መሆኑን አዘንጉት። ይሄ የሆነ ኳስ ሜዳ አይደለም፣ እንጮህበት አይደለም። ልክ ጎል ሲገባ አፈል ስትናገር ግን የሃይማኖት ቤት ነው እያልሽ ነው። ጥያቄ ነበረኝና ጥያቄ በኋላ እንደተለመደው ትጠይቁናላችሁ። ቶፒኩን ስንጨርስ ትጠይቁናላችሁ። አሁን ቶፒኩን አውሩ። አንብቦ ማስረዳት የሚችል ሙስሊም አለ? ሙባረክ ዋትችላላችሁ። 3000 ሰው ምናምን አለ። ምናልባት ከ1000 በላይ የሚሆኑት ሙስሊሞች ናቸው የሚሆኑት ብዬ አስባለሁ። ካላችሁ ግቡና ገስት ላይ ብዙ ስላሉ እፎ ያስገባቸው። ይሄን ሐዲስ አንብባችሁ እስኪ ተርጉሙልን፣ አስረዱን። ስለዚህ ሐዲስ በጣም ነው ማዝነው። በዚህ መጠን ማለት አንዳንዴ ነኝ እዚህ ላይ ስትወሩ ምን አለ መሰላችሁ፣ ያም መጥቶ ሲናገራችሁ ስሜታዊ ልትሆኑ ትችላላችሁ።